ፍሳቲዩብ እፍናቢ ቲዩብ የናንተው ሰብስክራይብ ያድርጉት። ለአይምሮ ምግብ ያግኙ። ሰብስክራይብ አድርገው ተከታትለው ምርጥ ዕውቀትን ይገብዩ። ፍሳቲዩብ የርሰው ምርጥ ቤተሰብ ልዩነት ይፈጥረው አንተ ውስጥ ያለው እምቅ አቅምህ አእምሮ ነው። አእምሮን ተጠቀም። ህይወትን ለመቀየር ወስን። ህይወትን ለማስተካከል አንተ ትችላለህ። የምትችልበት እምቅ አቅም ተሰጥቷል። እሱን አውጥተህ ተጠቀም። እንደ ነገር ልታበረክትበት የምትችል እምቅ አቅም ያለው ውስጥ ነው። ውስጥ ያለው ነገር አውጥተህ ለመተግበር ታዲያ ጊዜው አሁን ነው። አሁን ከሰራ ከተገበርክ፣ ጥሩ ነገር ማድረግ ከቻልክ አንተ ራስህን ስሜትን ገርተህ ወደፊት ዙሪያ ያሉ አንተን የማይጠቅሙ ሊሆኑ ይችላሉ፣ የሚጠቅሙህም ሊሆኑ ይችላሉ። ነገር ግን ፈትሽ ማወቅ የአንተ ኃላፊነት። አውቀህ ከዛ በኋላ ከማይጠቅም ነገር ወጥተህ ህይወትን የመቀየር ኃላፊነት ያንተ ነው። ምርጫው ያንተ። ትልቅ ከፍታዎች ላይ መድረስ ትችላለህ። ትልቅ ከፍታዎች ላይ ታዲያ ለመድረስ ሐሳብህን መግራት ይጠበቅብሃል። ሐሳብን ገርተህ ትንሽ ነገሮችን ተግብረህ ህይወትህን ለመቀየር ልምድህን ሰንቀህ ብዙ ነገር ላይ ለመሳተፍ የፈጣሪ ድንቅ ፍጡር አንተ ነህ፣ አንቺ ነሽ፣ እኔ ነን። ስለዚህ ህይወታችን ለማስተካከል የምንችልበት እምቅ አቅም የተሰጠን የፈጣሪ ድንቅ ፍጡር ነን። የፈጣሪ ድንቅ ፍጡር መሆናችን ተረድተን እምቅ አቅማችን እንደዚህ እንደ ጣት አቻራ የሆነው አሁንን በደንብ ከሰራ ከተገበርክ ትልቅ ደረጃ ላይ ደርሳለሁ ብለህ ካሰብክ ትደርሳለህ። ለመድረስ ታዲያ አሁን መጀመር ይጠበቅብሃል። አሁን መጀመር፣ ጊዜህን በአግባቡ መጠቀም፣ ትንንሽ ነገሮችን አለመናቅ። ትልቅ ነገር ጅማሮ ሐሳብ ነው። ሐሳብ ደግሞ ይነዳሃል። የሚነዳው ሐሳብ ግን ትክክለኛ ሐሳብ ሊሆን ይገባል። ለስኬት የሚሆን ድንቅ ማንነት ያለ መሆኑን አቀ በደንብ ስኬታማ ለመሆን መስራት ይጠበቅብሃል። ሰዎች እንዲወዱኝ ብለህ ምንም ነገር አታደርግ። ልታደርግ የሚገባው ይሄ ነገር ከዓላማዬ ጋር ይሄዳል ወይ፣ ከፈጣሪ ጋር ኮኔክት ያደርገኛል ወይ፣ ድንቅ ደረጃ ላይ ያሻግረኛል ወይ ብለህ አስበህ ስራ። አመለካከት ምንም ይሁን ምንም አንተን አይመለከትህም። አንተን የሚመለከትህ የራስን አመለካከት ማስተካከል ነው። ሐሳብን ቀና አድርገህ ህይወትን ቃኝተህ ውጤት ላይ ለመድረስ በደንብ ልሰራ ይገባል። ፍሳቲዩብ እፍናቢ ቲዩብ የናንተው ሰብስክራይብ ያድርጉት። ለአይምሮ ምግብ ያግኙ። ሰብስክራይብ አድርገው ተከታትለው ምርጥ ዕውቀትን ይገብዩ። ፍሳቲዩብ የርሰው ምርጥ ቤተሰብ